ሰላም ውዶቼ፣ አሁን ደግሞ እንጀራ እሰራለሁ። ትንሽ እንጀራ ነው የምሰራው ለዛሬ እና ትንሽ ጨው አድርጌያለሁ። ትንሽ ጨው አድርጌያለሁ። እንደገና ይሄ እርሾ ደግሞ ትንሽ እርሾ አድርጌያለሁ። ከዛ ለብ ያለ ውሃ ነው የማደርግበት። ለብ ያለ ውሃ አለኝ። ከዛ እንደዚህ እሰራዋለሁ። አሁን በውሃ አማሰልኩትና ከዛ እንደገና እፈጨዋለሁ ማለት ነው። በዚህ በመፍጫው አድርጌ በደንብ እንዲልልኝ ቆንጆ እንዲሆንልኝ ማለት ነው። አሁን ፈጭቸዋለሁ። ይሄው ፈጭቸዋለሁ። ወደዚህ ቀለብጠዋለሁ ማለት ነው እንዲበቃልኝ። ከዛ በኋላ ምን እንደምመስል አሳያቸዋለሁ እየጋገርኩ ማለት ነው። እንዴት ቆንጆ እንደሆነ ይሄው በእንደዚህ ከድኛው አስቀምጫዋለሁ። ስንት ደቂቃ እንደሚፈጅ ደግሞ ሰዓቱን ይዣለሁ ትነግራቸዋለሁ ማለት ነው። ስንት ደቂቃ ስንት ሰዓት እንደፈጀ ማለት ነው። ክፍለ ማለት ይሄው ደርሶልኛል ሊጤ። አሁን እዚህ ጋር ቀንሻለሁ እና ያለን እንጋግራለን ማለት ነው። ይሄው እዚህ ጋር ጋግሬያለሁ የመጀመሪያ ማለት ነው። እና አሁን እየጋገረ ነው። ይሄ ፈርኖ ዱቄት ነው። ይሄ ዱቄቱ የዳቦ ምናምን የምጠቀምበት ነው። ፈርኖ ዱቄት ነው ማለት ነው። እና እዩት እንዴት አባቱ እንደሚያምር እየት ያወጣሁትን ልክ እውነት በጣም ነው የሚያምረው። እንጀራዬ እንዴት እንደምታምር አያችኋት። የሰላጣ ነው። ይሄ ጎመን ነው። ጥቅል ጎመን። ይሄ ቲማቲም ነው። ቲማቲም ከሁሉም በላይ ቲማቲም ነው። እንብላ። እሺ፣ በጣም የምታምር ምግብ ማለት ነው። ቲማቲም፣ ቃሪያ እና ነጭ ሽንኩርት አለኝ። ነጭ ሽንኩርት አድርግበታለሁ። ምንም ቅመም ምናምን የላትም፣ ግን በጣም ነው የምጣፍጠው። ቲማቲም ደረሰች። ጾም አድርጌባታለሁ። በጣም ነው ደስ የሚለው። በሁሉም በእንጀራ በሩዝም ትበላለች። በጣም ነው የሚጣፍጠው ነው።